እንዴ ሳም ደግሞ ከዚህ ሴተኛ ዳሪ ጋር ምን ይሰራል? ተከይፎባት ይሆናል። ቡናሽ በጣም ቆንጆ ነው። እዚህ ሰፈር ግን አይቼሽ አላውቅም። አዲስ ነው የገባሽው? ቡናውን ጠጥታ ሂድ። የሰፈር ቡና መጠጫ እንዳትሆን። ለምንድን ነው የሰው ቡና መጠጫ መሆኑ? ምክንያቱም እኔ በበፊት ህይወቴ ጥሩ ስም ስላልነበረኝ። ይሄ እኮ ነው ችግራችን። እሷ ከብዙ ወንዶች ጋር ስተኛ ሴተኛ ዳሪ ባለጌ ትባላለች። እሱ ግን ከብዙ ሴቶች ጋር ሲተኛ አተራማሽ ጀግና ይባላል። የትላንት ማንነትሽ እንዲያንገዳግድሽ አትፍቀጂለት። ሁሌም ከጨለማ በኋላ ብርሃን አለ። ቡና ድገሚ።